ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ከሀገር ውስጥና ከውጭ ሰበርና ልዩ ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮውን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን፣ እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ ሲሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ተጭነው ኦል የምትለውን በማብራት የዚህ ታላቅ የዩቲዩብ ቻናል ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቅድሚያም ለዛሬ ያዝናቸውን ከሀገር ውስጥና ከውጭ ዋና ዋና መረጃዎችን በማስተዋወቅ እንጀምር። የትግራይ የሰላም ኃይል ትህነግን ከመቀለ በማስወጣት ከተማዋን ለመቆጣጠር የሚያስችለውን አጠቃላይ ዝግጅት ማጠናቀቁን የቡድኑ ወታደራዊ አዛዥ አስታወቁም። ዝርዝር መረጃውን በሚቀጥሉ ደቂቃዎቹ ትሰሙታላችሁ። የህወሓት ጦር አርሚ 22 አዛዥ ገብረ እግዚአብሔር ገብረ ሰላም የትግራይን ህዝብ ህልውና ለማረጋገጥ በሚደረገው ብሔራዊ መከላከል አርሚ 22 የራሱን ድርሻ ለመወጣት ተልዕኮ መሰረት ያደረገ ሁለተኛ ዙር የፖለቲካና የወታደራዊ ስልጠናን ለከፍተኛ ኃይል አመራሮች ሲሰለጥኑ መቆየቱን አሁን ሰልጣኞቹ ለምረቃ መብቃታቸውን ተናገሩ። በሁመራ ሐምሌ 3 ከ2018 ዓ.ም በወልቃይት ጠገዴ ሰቲት ሁመራ ዞን ላለፉት ጊዜያት ሲሰለጥኑ የቆዩ የተከዜ ዘብ አባላት መመረቃቸው ተገለጸ። በምረቃ ስነ ስርዓቱ ላይ የዞኑ ዋና አስተዳዳሪ አቶ እሸቱ ደምለውና የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱም ነበሩ። በተለያዩ የትምህርት መስኮች ትምህርታቸውን ሲከታተሉ የቆዩ የትግራይ ተማሪ ወጣቶች በትግራይ ክልል ባለው ወቅት ያለመረጋጋትና ሊከሰት ይችላል በሚል የጦርነት ስጋት ምክንያት ወደ አካባቢያቸው መመለስ ባለመቻላቸው በአዲስ አበባ ዩኒቨርሲቲ ቅጥር ግቢ ውስጥ ክረምቱን እንዲያሳልፉ ፍቃድ እንደተሰጣቸው ተገለጸ። የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ በዛሬው ዕለት በደቡብ ምስራቅ ዞን ተገኝተው ህዝባዊ ስብሰባው መርተዋል። ኃላፊዋ በስብሰባው ላይ ስለ ፕሪቶሪያ ስምምነትና ስለ ብልጽግና መንግስት እጅግ ያልተጠበቀና አስደንጋጭ የሆነ መልእክት አስተላልፈዋል። በሚቀጥሉ ደቂቃዎች ውስጥ ዝርዝር መረጃውን ታደምጡታላችሁ። አሁን ወደ አስደመጥናችሁ ዋና ዋና መረጃዎች በቀጥታ ከማለፋችን በፊት ከውጭ ያዝናቸው መረጃዎች እናስቀድም። የአሜሪካ መንግስት እና የፋይናንስ ተቋማት ኢትዮጵያ በ12.5 ቢሊዮን ዶላር ወጪ በምትገነባው አዲሱ የቢሾፍቱ ዓለም አቀፍ ኤርፖርት ሜጋ ፕሮጀክት ከፍተኛ የኢንቨስትመንትና የመሰረተ ልማት ድርሻ ለመውሰድ እንቅስቃሴ መጀመራቸውን አስታወቁም። እንደ ኤሮፓያኑ አቆጣጠር በጁላይ 26 መጨረሻ ላይ በተካሄደው የሁለትዮሽ ውይይት በአሜሪካ የንግድ ሚኒስቴር የተመራው ልዑክ ከኢትዮጵያ ገንዘብ ሚኒስትር አቶ አህመድ ሺዴ ጋር በመገናኘት የአሜሪካ የግልና የመንግስት የፋይናንስ ተቋማት፣ የኮንስትራክሽን ኩባንያዎችና የልማት አጋሮች ፕሮጀክቱ የመጀመሪያ ምዕራፍ የፋይናንስ አቅርቦት ላይ እንዲሳተፉ በሚቻልበት ሁኔታ ላይ መክረዋል። ይህ እንቅስቃሴ በተለይም የአሜሪካን ዓለም አቀፍ የልማት ፋይናንስ ኮርፖሬሽን ያካተተ ሲሆን ለፕሮጀክቱ የብድርና የካፒታል አወቃቀሮችን ለማመቻቸት ያለመ ነውም ተብሏል። ከዚህ ጋር ተያይዞ የአሜሪካ የሎጂስቲክ ኩባንያዎች ፕሮጀክቱ ጋር የማገናኘት እንደ ቦይንግ ካሉ የአቪዬሽን ግዙፍ ተቋማት ጋር ያለውን የንግድ ትስስር የማጠናከርና የውጭ ሀገር ኢንቨስተሮች የሚያገኙትን ትርፍ ወደ ሀገራችን ለመመለስ የሚያስችሉ የውጭ ምንዛሬ ማዕቀፎችን የማስተካከል ስራዎች ትኩረት ተሰጥቷቸዋል። በጥር 2026 ቢሾፍቱ አቅራቢያ አቡ ሴራ በተባለ ስፍራ ግንባታው የተጀመረው ይህ ኤርፖርት አሁን ያለውና ከፍተኛ ጫና የበዛበትን የቦሌ ዓለም አቀፍ አውሮፕላን የሚተካ ነው። በ35 ካሬ ኪሎ ሜትር ቦታ ላይ የሚያርፈው ይህ ግዙፍ ፕሮጀክት በአመት ከ100 ሚሊዮን በላይ መንገደኞችን እና 4 ሚሊዮን ቶን ጭነት የማስተናገድ አቅም የሚኖረው ሲሆን በዙሪያው ሆቴሎችና የንግድ ማዕከላትን ያካተተ የኤርፖርት ከተማ ኤርፖርት ሲቲን ይይዛል። የመጀመሪያው ምዕራፍ አገልግሎት መስጠት የሚጀምረውን በ2029 እስከ 2030 እንደሚሆን ይጠበቃል። የዋሽንግተን በምስራቅ አፍሪካ የመሰረተ ልማት እንቅስቃሴ ላይ ያለው ንቁ ተሳትፎ ኢትዮጵያ ከምታደርገው የማክሮ ኢኮኖሚ ማሻሻያና የብር ምንዛሬ ተመን ነፃ ከማድረግ እርምጃ ጋር ተገጣጥሟል። የአውሮፓ የመካከለኛው ምስራቅና የቻይና አበዳሪዎች ፍላጎት ባሳዩት በዚህ ግዙፍ ፕሮጀክት ላይ የአሜሪካ በስፋት መግባት ምዕራባውያንን በቻይና የታየውን የመሰረተ ልማት የበላይነት ለመቀናቀን የሚደረገውን ስትራቴጂካዊ እንቅስቃሴ እንደሆነ በኢኮኖሚና በፖለቲካ ተንታኞች ዘንድ እየተገለጸ ይገኛል።
በተለያዩ የትምህርት መስኮች ትምህርታቸው ሲከታተሉ የቆዩ የትግራይ ተማሪ ወጣቶች በትግራይ ክልል ባለው ወቅቱ ያለመረጋጋትና ሊከሰት ይችላል በሚባል የጦርነት ስጋት ምክንያት ወደ አካባቢያቸው መመለስ ባለመቻላቸው በአዲስ አበባ ቅጥር ግቢ ውስጥ ክረምቱን እንዲያሳልፉ ፍቃድ ተሰጣቸው። ተማሪዎች የመደበኛ ትምህርት ጊዜያቸውን ከተጠናቀቀ በኋላ ወደ መጡበት አካባቢ መመለስ የነበረባቸው ቢሆንም ባለው የጸጥታ ስጋት ምክንያት በዩኒቨርሲቲ ግቢ ውስጥ እንዲቆዩ ጥያቄ አቅርበው ነበረ። ይህንኑ የተማሪዎቹን ስጋትና ጥያቄን ተከትሎ የሚመለከታቸው አካላት ተማሪዎቹ በዩኒቨርሲቲው ማረፊያና አገልግሎቶች እየተጠቀሙ ክረምቱን በሰላም እንዲያሳልፉ ፍቃድ የሰጠ ሲሆን ይህም በተማሪዎችና በቤተሰቦቻቸው ዘንድ ትልቅ እፎይታን ፈጥሯል። በርካታ ተማሪዎች በትምህርት ገበታቸው ላይ የሚገኙት ወጣቶች በመሆናቸው ስጋት ነጻ በመሆን መልኩ ጊዜያቸውን በሰላም ማሳለፍ እንዲችሉ የሚደረገው ይህ አሰራር አዎንታዊ እርምጃ እንደሆነም ተገልጿል። በሁመራ ሐምሌ 3 ቀን 2018 ዓ.ም በወልቃይት ጠገዴ ሰቲት ሁመራ ዞን ላለፉት ጊዜያት ሲሰለጥኑ የቆዩ የተገዜ ዘብ አባላት ተመረቁ። በምረቃ ስነ ስርዓቱ ላይ የዞኑ ዋና አስተዳዳሪ አቶ እሸቱ ደምለው፣ የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ፣ የዞኑ ፖሊስ መምሪያ ኃላፊ ኮማንደር ወለላው ተገኝ፣ የዞኑ ከፍተኛ ኃላፊዎች፣ የወረዳና የከተማ አስተዳደር ኃላፊዎች፣ ተጋባዥ እንግዶች ተመራቂ ሆነው ተገኝተዋል። የዞኑ ዋና አስተዳዳሪ አቶ እሸቱ ደምለው ባለፉት 6 ዓመታት ህዝቡ በርካታ ድሎችን ማስመዝገቡንና ቀደም ሲል ተነፍጎት የነበረውን ነጻነት ማግኘቱን ገለጹ። የተገኘው ነጻነትና ሰላም በዘላቂነት እንዲጸና የሁልጊዜም ኃላፊነት መሆኑን አስገነዘቡ። ተመራቂዎቹ የአካባቢዎችን ሰላምና ጸጥታ በመጠበቅ ረገድ የተሰጣቸውን ኃላፊነት በብቃት መወጣት እንደሚገባም አስተዳዳሪው ጠቁመዋል። በተለይም ለሰላም ዘላቂነት መደራጀት፣ መደጋገፍ፣ በአንድነት መቆም ወሳኝ መሆኑንም አብራርተዋል። የወልቃይት ጠገዴ ሰቲት ሁመራ ህዝብ ከጥንት ጀምሮ የድንበርና የሀገር ጠባቂ ህዝብ መሆኑን የገለጹት አቶ እሸቱ ይህ ታሪካዊ አደራ ለቀጣዩ ትውልድ ማስተላለፍና የተገኘውን ሰላም በጋራ መጠበቅ የሁል ጊዜ ተግባር መሆን እንዳለበትም አስገነዘቡ። የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ በበኩላቸው የተከዜ ህዝብ የህልውናችንና የማንነታችን ዋስትና ደጀን ነው። የተገኘነው ሰላምና ነጻነትን ለማጽናት ሁሉም ባድነት ሊቆም ይገባል ሲሉም ተናገሩ። ኮሎኔል ደመቀ ዘውዱ ተመራቂዎቹ በስልጠናው ያገኙትን እውቀትና ልምድን በተግባር በመተግበር የአካባቢያቸውን ሰላምና ጸጥታ ለማስከበር ከፍተኛ ኃላፊነት እንዳለባቸውም ገለጹ። የስልጠናው ዋና ዓላማ አካባቢውን ሰላምና ጸጥታ በራሱ አቅም ማስከበር የሚችል አስተማማኝ የጸጥታ አቅም መገንባት መሆኑም ተገልጿል። ይህም በዞኑና በአካባቢው የሰላም ዘላቂነትን በማረጋገጥና የህዝቡን ደህንነት መጠበቅ ወሳኝ ፋይዳ እንዳለው ጠቁመዋል። በምረቃው ስነ ስርዓቱ ማጠቃለያ ላይ በስልጠና ወቅት በዲሲፕሊንና በላቀ አፈጻጸም ላሳዩ አባላት የምስጋና ሽልማት፣ የምስክር ወረቀትም ተበርክቶላቸዋል። ተመራቂዎቹም በስልጠና ያገኙትን እውቀት በመጠቀም የአካባቢውን ሰላምና ጸጥታ ለማረጋገጥ በቁርጠኝነት እንደሚሰሩም ገለጹ። የትግራይ የሰላም ኃይል ትህነግን ከመቀለ በማስወጣት ከተማዋን ለመቆጣጠር የሚያስችለው አጠቃላይ ዝግጅት ማጠናቀቁን የቡድኑ ወታደራዊ አዛዥ ተናገሩ። በቀድሞ የትነግ ከፍተኛ ወታደራዊ አዛዦች ወዲያን ጥሮ በጄኔራል ጎሽ ገብረና በጄኔራል ከበደ ፍቃዱ የሚመራው ይህ የሰላም ኃይል መቀለ መሽጎ የትግራይን ህዝብ እያሰቃየ ያለውን የትነግ ስብሰባ ጠራርጎ በማስወጣት ለትግራይ ህዝብ ሰላማዊ ዲሞክራሲን ለማረጋገጥ ሙሉ ዝግጅቱ ማጠናቀቁን አዛዡ አስታወቁም። ወታደራዊ አዛዡ ለሪፖርተር ጋዜጣ እንደተናገሩት እስካሁን ባለው መረጃ በማንኛውም ሰዓት የሚሰጠውን ግዳጅ በአግባቡ መወጣት የሚችሉ በርካታ ታጣቂዎች ትህነግን በማዳከም ወደ ሀራ መሬት መቀላቀል ላይ ይገኛሉም ሲሉም ተናገረው። ይህ የታጣቂዎች እንቅስቃሴ የትህነግን መዋቅር ከውስጥም ከውጭም በቀላሉ በጣጥሶ ለመግባትና ቡድኑን ለአንዴና ለመጨረሻ ጊዜ ከትግራይ ምድር ለማስወገድ ምቹ መደላደል የሚፈጥር መሆኑን አዛዡ አክለውም ተናገሩ። የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ በዛሬው ዕለት በደቡብ ምዕራብ ዞን ተገኝተው ህዝባዊ ስብሰባ መርተዋል። ኃላፊዋ በስብሰባው ላይ ፕሪቶሪያ ስምምነትና ስለሆነው የፖለቲካ ውጥረት ማብራሪያም ሰጥተዋል። ለሺህ ዓመታት
ዓመታት ወርቃማ ታሪክ እየሰራን ህልውናችንን አስጠብቀናል። በፍጹም እዚህ ደርሰናል ሲሉም ተናገረው። ብልጽግና የትግራይን ህዝብ ለማጥፋት እየሰራ ነው የሚል መሬት ያረገጠ ክስ ያቀረቡት ሞንጆሪኖ ህልውናችን የሚረጋገጠው በብልጽግና መቃብር ላይ ነው ሲሉም ሰሞነኛ ነጠላ ዜማንም ደጋግሞታል። የፕሪቶሪያ የሰላም ስምምነትን ስፈርም የጦርነትን አጥፊና የሰላምን ትርጉም ተረርተን እንጂ ስምምነቱ ጉድለት የሌለው ሆኖ አይደለም ሲሉ የሚቀጥሉት አመራሯ በሰላማዊ መንገድ የትግራይ መልሶ ማገገምና ግንባታ ለማስጀመር ፍትህና ተጠያቂነት እንዲረጋገጥ የተወሰደውና የተፈናቀሉ ህዝብ ወደ ቀዩ እንዲመለስ ነጻ ያልወጣ ህዝብ ነጻ እንዲወጣ ተስፋ ተደርጎ እንደተገባበትም ገለጹ። ቀጥሎም የፌዴራል መንግስቱ ከ8 በላይ የሰራዊቱ እዞችን ከ4 በላይ ሜካናይዝድ ክፍለ ጦር ሰራዊትና ተጨማሪ አቅሞችን ወደ ትግራይ ድንበሮች አስጠግተው እንደሚገኝ በመጥቀስ እኛ ግን እንደ ህዝብ እስከሚያጠፉን አንጠብቅም አንፈቅድም ሲሉ የህወሓቱ ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ሞንጆሪኖ ተናገሩ።